ዩቲዩብ ከመጀመራችሁ በፊት ማወቅ ያለባችሁን 5 ወሳኝ ነጥቦች በዛሬ ቪዲዮ አሳያችኋለሁ። እነዚህን እኔ ራሱ ሲጀምር ባውቅ ኖሮ ያልኳቸው ወሳኝ ነጥቦች ናቸው። አንደኛ ስለናንተ የሚጨነቅ ማንንም የለም። ምን ማለት ነው? ዩቲዩብ ላይ ሄዳችሁ አሁን ፖስት ማድረግ ብትጀምሩ ቪዲዮአችሁን ማንንም የሚያየል እከሌ ቪዲዮ ለቀቀ ብሎ እናንተን ፈልጎ ጊዜውን አቃጥሎ ማንንም አይመጣም። ቪዲዮአችሁን ለቃችሁ በንጋታው ቼክ ብታረጉ 0 ቪው ነው የምታገኙ። እድላችሁ ከሆነ 1 ወይም 2 ቪው ልታገኙ ትችላላችሁ። ምክንያቱም የመጀመሪያ ቪዲዮ በብዛት የሚያስጠላ ነው። ይሄም ማለት ደግሞ ሰው ምን ይለኛል የሚለውን ትልቁን ፍርሃታችሁን አስወግዶ አእምሮአችሁን ነፃ እንዲሆን ያደርጋል። ስለዚህ ሄዳችሁ የፈለጋችሁትን መስራት እንደፈለጋችሁ መሆን ትችላላችሁ። እንዲሁ ዝም ብላችሁ ጀምሩ። በእያንዳንዱ ቪዲዮ ያሻሻላችሁ ትመጣላችሁ። ቪውም እንደዛው እየጨመረ ይመጣል እንጂ የመጀመሪያው 10-20 ቪዲዮ ማንንም አያዩ። ማንንም ስለናንተ ግድ አይሰጥም። ጀምሩ። ከጀመራችሁ ወደ ሁለተኛው ነጥብ እንሂድ። ሁለተኛ እቃ ማሟላት አይጠበቅባችሁ። ዩቲዩብ ለመጀመር የ100,000 ብር ካሜራ የምትጠብቅ ሰው ደህና ነህ? እንዴት ፒሲ የለኝም፣ ካሜራ የለኝም፣ ማይክ የለኝም፣ ያ ሁሉ ማተር ያደርጋል። ያው በትንሹ ማተር ያደርጋል፣ ግን እኔ ሞቲቬሽን እየሰጠው አይደለም እያልኩ ያለሁት ፍላጎት ካላችሁ ሌላ ምክንያቶችን መደርደር ዩቲዩብ ለመጀመር አይጠቅማችሁ። ነገር ግን የተወሰነ እቃ ለማሟላት አቅሙ ካላችሁ ከሌላው በተሻለ መልኩ ወጣ ብላችሁ እንድታዩ ይረዳችኋል። ሞር ኮሚትመንታችሁንም እንዲጨምር ያደርጋል። ከሌላችሁ ግን አሁን ይህን ቪዲዮ በምታዩበት ስልክ ጀምሩ። እስካሁን ድረስ በስልክ ጀምረው ብዙ ሰብስክራይበር ያላቸው ብዙ ቪው ያላቸው ሰዎች አሉ። በዘንድሮ ስማርት ስልክ መቅረጽ፣ ቪዲዮ ኤዲት ማድረግ፣ ተምኔሉን ሁሉ ነገሩን መስራት ይቻላል። በዚህ ከተስማማን ወደ ሶስተኛው ነጥብ እንሂድ። ሶስተኛ የናንተን ዘርፍ ወይም የናንተን ኒሽ እንዴት ነው የምታገኙት? ለማታውቁ ሰዎች ኒሽ ወይም ዘርፍ ማለት ለምሳሌ ቴክ ላይ ነው የምትሰሩት፣ ኒውስ ላይ ነው የምትሰሩት፣ ኢንተርቴይንመንት ላይ ነው፣ ፋይናንስ ላይ ነው። እኔ ምን ላይ ልስራ የሚለውን ጥያቄ በሁለት መንገድ መመለስ እንችላለን። በወርቅ ቆፋሪ መንገድና በአርክቴክት መንገድ። ወርቅ ቆፋሪ ወርቅ አለ በተባለበት ቦታ ሄዶ ይቆፍራል። አያገኝም፣ ሌላ ቦታ ሄዶ ይቆፍራል። ወርቁን እስኪያገኝ ድረስ የተለያዩ ሲስተሞችን በመጠቀም እየቆፈረ ይፈልጋል። ዩቲዩብ ላይም እንደዚሁ ለናንተ የሚሰራውን ኒሽ እስክታገኙ ድረስ መሞከር። በሞከራችሁ ቁጥር በሆነ ቪዲዮ ሞር ቪው ታገኛላችሁ። ድሮ ኮመንት የማታገኙበት አሁን 1-2 ኮመንት የምታገኙበት ቪዲዮ ሊኖር ይችላል። ብቻ ሰው የወደደላችሁን ትኩረት ሰጥታችሁ መስራት ማለት ነው። ወርቃችሁን እስክታገኙ ድረስ መሞከር። አሁን ለምሳሌ እኔ ድሮ የምሰራቸው ቻናሎች ላይ ብዙ አይነት ቪዲዮ ሰርቻ አልሆነም፣ ወደ ቀጣዩ ጉድጓድ ሄዶ መቆፈር፣ ወደ ቀጣይ ኒሽ ሄዶ መሞከር። ሁለተኛው መንገድ የአርክቴክት መንገድ እንለዋለን። አርክቴክት ፎቅ ወይም ቤቱን ከመስራቱ በፊት መጀመሪያ ፕላን ያወጣል። ዲዛይኑ በወረቀት ላይ ያሰፍራል። ገና መስራት ሳይጀመር ሲያልቅ ምን እንደሚመስል እያንዳንዱን ስቴፕ ሙሉ ፕላኑን በአይምሮ ያውቃል። ስራው ሲጀመር ደግሞ ምን ማድረግ እንዳለበት፣ ምን ከምን መቅደም እንዳለበት ለመረዳት ያስችለዋል ማለት ነው። ያ ዩቲዩብ ላይም እንደዚሁ ከመጀመራችሁ በፊት ፕላን አውጥታችሁ ምን አይነት ኒሽ መስራት እንዳለባችሁ አውቃችሁ እቃ አሟልታችሁ የምትመጡበት አካሄድ ነው ማለት ነው። በዚህ አይነት መንገድ ለጀማሪዎች አይመከርም። በብዛት ለቴክኒሽና ለትላልቅ ድርጅቶች ትልቅ ስታተስ ላላቸው ነው የሚመከረው ይህ ሜተድ ማለት ነው። ይህ መንገድ ለጀማሪዎች ግን በወርቅ ቆፋሪ መንገድ ብትሄዱ ይመረጣል። በዛ ሜተድ በምትመጡ ሰዓት የምታገኙት እውቀት ሰው አስተምራችሁ ከምታገኙት እውቀት እጥፍ ይበልጣል። አራተኛ በልዩ ችሎታ መጠቀም ነው። ይህን እንደዚህ መረዳት ቀላል ሊመስል ይችላል። ነገር ግን አንድ ነገር ልዩ ችሎታ ነው ወይስ አይደለም የሚለውን ለማረጋገጥ ትክክለኛ ዴፊኒሽኑን ማወቅ ያስፈልጋል። ልዩ ችሎታ ማለት በተፈጥሮ ወይም በትምህርት የሚመጣ ለሌላ ሰው ኮፒ አድርጎ ለመውሰድ በጣም ከባድ አሊያም የማይቻል ልዩ ተስጦ። ለምሳሌ ብዙ ሰዓት ማንበብ ልዩ ችሎታ አይደለም። ማንም ሰው ተነስቶ ረጅም ሰዓት አንባቢ ሊሆን ይችላል። ሰርከስ ትርኢት ማሳየት ይህ ልዩ ችሎታ ነው። ቻይንኛ አቀላጥፎ መናገር፣ ኢቭን ዶክተር መሆን ራሱ ልዩ ችሎታ ተብሎ ሊቆጠር ይችላል። ምክንያቱም ለኖርማል ሰው እነኝን ኮፒ ለማድረግ ወይ ብዙ አመት ይፈጅበታል ወይ ጭራሽ አያደርገው። እናንተ ልዩ ችሎታችሁን አይደንቲፋይ ካደረጋችሁ በኋላ ቀጥታ ዩቲዩብ ላይ አምጥታችሁ አፕላይ ማድረግ ትችላላችሁ። ይህም ከሌሎች ቻናሎች በፍጥነት የማደጋችሁን ቻንስ ያሰፋዋል። አምስተኛ ቻናሌን ሰብስክራይብ ማድረግ ማለትም ዩቲዩብ ላይ ዘላቂ የሆነ ስኬት እንዲኖራችሁ የሚረዷችሁን አሪፍ ቪዲዮ ለናንተ ይዘን እንመጣለን። እነዚህን 5 ነጥቦች በመጠቀም ዩቲዩብ ጀምራችሁ ቻናላችሁን በፍጥነት ማሳደግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።